ሰላም ውድ የቻናሌ ቤተሰቦች እንደምን ቆያችሁልኝ? ዛሬም አንድ ርዕስ ይዤላችሁ መጥቻለሁኝ። እስከ ፕሮግራሜ መጨረሻ ድረስ አብራችሁኝ ቆዩ። ውድ የቻናሌ ቤተሰቦች ያው ለእናንተ ይጠቅማል ያልኩትን ሀሳብ ሁሌም ቢሆን ይዤ በመምጣት ነው የምታውቁኝ። ዛሬም ትኩረት የምናደርገው ብዙ ሴቶችን የሚያሳስብ ነው፣ የማህፀን መውጣት። ብዙ ጊዜ ይሄ ነገር ምንድነው የሚል ጥያቄ ይነሳልና እና በእናንተም ጥያቄ መሰረት ነው ይሄንን ለመስራት ያሰብኩት። ታዲያ አሁን የማህፀን መውጣት ማለት ምን ማለት ነው እና ይሄ ነገር የሚከሰተውስ ለምንድን ነው? ሲከሰት ደግሞ ምንድነው ምልክቱ እና የማህፀን መውጣት ሕክምና አለው ወይ የሚለውን ሀሳብ በዛሬው ፕሮግራም ላይ እንመለከታለን ማለት ነው። መጀመሪያ የምንመለከተው የማህፀን መውጣት ማለት ምን ማለት ነው የሚለው ነው። የማህፀን መውጣት ችግር ማለት የውስጠኛው የማህፀን ክፍል ቦታውን በመልቀቅ ወደ ውጪ መውጣት ማለት ነው። ይህ ችግር በአብዛኛው የውስጠኛውን የማህፀን ክፍል በቦታው የሚይዙት ጡንቻዎች በተለያዩ ምክንያቶች መደበኛ ስራቸውን መስራት ሳይችሉ ሲቀሩ የሚከሰት የህመም አይነት ነው። ዋና መንስኤዎች ደግሞ እርግዝናና ወሊድን ተከትሎ የሚከሰት ከማማጥ ጋር ተያይዞ የሚከሰት ነው ማለት ነው። ሌላው ደግሞ በሆድ አካባቢ ግፊት የሚጨምሩ ነገሮች፣ ለምሳሌ የረጅም ጊዜ ሳል ሊሆን ይችላል፣ የሆድ ድርቀት፣ ከባድ ነገሮችን አዘውትሮ ማንሳት ሊሆን ይችላል እና የማህፀን መውጣት ችግር ያለባቸው ሰዎች ብዙ ጊዜ የሚያዩት ምልክት ላይኖር ይችላል፣ ምንም የህመም ስሜትም ላይኖር ይችላል። በዋነኝነት የውስጠኛው ልጅ የሚይዘው ማህፀን ወደ ውጪ ሲወጣና ታማሚዋ በማህፀን ጫፍ በኩል የወጣ ስጋ ስትመለከት ነው ምልክቱን ማየት የሚቻለው ማለት ነው። ሌላኛው ምልክት ደግሞ ሽንት ምንም ሳይታወቅ መፍሰስ፣ ወደ ዳሌ አጥንት አካባቢ ከበድ ያለ ስሜት መሰማት፣ ከማህፀን አካባቢ ያበጠ ነገር መኖር፣ የወገብ ህመምና የዳሌ አጥንት አካባቢ የግፊት ስሜት ሊኖር ይችላል ማለት ነው። ታዲያ የማህፀን መውጣት ህክምናው ምንድነው ካለን፣ ማህፀን አንድ ጊዜ ከወጣ በኋላ ራሱ የመመለስ እድል የለውም። አንዳንዴ በመድኃኒት የሚደረግ ህክምና ይኖራል። ይህ የሚሆነው የቀዶ ጥገና ህክምና ለማድረግ ምቹ ባልሆነ ጊዜ እንደ መፍትሄ ሊሆን ይችላል። በቀዶ ጥገና የሚደረግ ህክምናው ግን የማህፀን መውጣት ችግርን መፍትሄ ሊሰጥ ይችላል ማለት ነው። ታዲያ የማህፀን መውጣት ችግር መከላከያ ዘዴዎች ምንድን ናቸው ካልን ደግሞ በእርግዝና ወቅት ላይ የዳሌ አጥንት እንቅስቃሴ ማድረግ ያስፈልጋል። ከወሊድ በኋላ ደግሞ ማህፀን ወደታች ከሚገፉ ነገሮች ከባድ ነገር ማንሳት ሊሆን ይችላል፣ የሆድ ድርቀት፣ እነዚህ ነገሮች ጥንቃቄ ማድረግ ያስፈልጋል። ከማረጥ ጋር ተያይዞ ለሚወጣ የማህፀን ችግር ደግሞ የሆርሞን መተኪያ ህክምና ማድረግ ያስፈልጋል ማለት ነው። የማህፀን መውጣት ችግር ባይታከም የሚያስከትለው ጉዳት አለ ወይ የሚል ጥያቄ ደግሞ ሊነሳ ይችላል። አዎ ጉዳት አለው። ምክንያቱም የወጣው ማህፀን ሊቆስል ይችላል፣ የማህፀን በር መላላጥ ሊኖር ይችላል፣ እንዲሁም ደግሞ የሽንት መታፈን፣ ሽንት እንደልብ አለመውጣት፣ የሽንት ቧንቧ ኢንፌክሽን እና የማህፀን መውጣቱ ደግሞ ሊባባስ ይችላል ማለት ነው። ውድ የቻናሌ ቤተሰቦች ዛሬም ጠቃሚ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ስለዚህ ሁላችንም ብንሆን ጤንነታችን ላይ የተለየ ነገር ስንመለከት ቶሎ ወደ ህክምና በመሄድ ህክምና ማግኘት ተመራጭ እንደሆነ ነው የምመክረው። በቀጣይም ሌሎች ሀሳቦችን ይዤ ለመምጣት ሞክራለሁ። እስከ ቀጣይ ድረስ ባላችሁበት ሰላም ሁኑልኝ። ባይ ባይ።